ሃይ ጤና ይስጥልን ተመልካቾቻችን ይህ ሙያ ፖድካስት ነው። ዛሬ ሲቪ እንዴት ቢውልድ ማድረግ እንደምትችሉ ነው የማስረዳችሁ። ቀጥታ ፕሌይ ስቶር ላይ ግቡ። ጉግል ፕሌይ ስቶር ላይ ሲቪ ብላችሁ ጻፉ። ሲቪ ሬዚዩም ቢውልደር ሜከር አፕ የሚል አለ። ያንን ሊንኩን አስቀምጥላችኋለሁ ዲስክሪፕሽን ላይ። በዚህ አፕሊኬሽን ተጠቅማችሁ በቀላሉ ማክሲመም 10 ደቂቃ በጣም ቆንጆ ሲቪ መስራት ትችላላችሁ። ስለዚህ ስቴፖቹን ላሳያችሁ። በመጀመሪያ እዚህ ሲቪ ላይ እንግዲህ ሁሌ የሚቀድመው ስም እስከ አያት ነው። ስለዚህ ክሬት ሬዚዩም ብላችሁ ሬዚዩሚ ኔም ላይ የራሳችሁን ስም ማስገባት እስከ አያት ማለት ነው። ሞባይል ነምበር አሁን እኔ እዚህ ጋር ስጽፍ እንደምታዩት መጻፍ ይቻላል። ሁሌም ያው +251 ብላችሁ ጀምሮ የተመረጠ ነው። ካልሆነ በ09 ይቻላል። ኢሜል አድራሻ አዲስ አበባ ከሆነ አዲስ አበባ አድራሻ እንጽፋለን። ከዛ ኦብጀክቲቭ ላይ ያው ብዙ ጊዜ ከኬሪር ጋር የሚገናኝ ከሙያችሁ ጋር የሚገናኝ አንድ ነገር ማስቀመጥ ትችላላችሁ። ያንን ካስቀመጣችሁ በኋላ እያንዳንዱን ስቴፕ በዚህ መንገድ ጽፋችሁ ሴቭ ማለት ወይንም ኔክስት ነው የምትጫኑት። እሺ ናይስ። ከዛ አድ እያለን እንቀጥላለን ማለት ነው። እሺ ዲግሪ አድ አድርግ ይለኛል። ስለዚህ የዲግሪ ታይትላችሁ ለምሳሌ ቢዝነስ አድሚኒስትሬሽን ከሆነ ቢዝነስ አድሚኒስትሬሽን፣ ከዛ ስኩል ኮሌጅ ወይንም ዩኒቨርሲቲ ሌትስ ሴይ እኔ አዳማ ዩኒቨርሲቲ ብዬ ሞልቻለሁ። ከዛ ፐርሰንቴጅ ማንዳቶሪ አይደለም። ሲጂፒኤ ማለት የተመረቃችሁበት ነጥብ ነው። ያንን ታስቀምጣላችሁ። ከዛ አሁንም ቅድም እንዳደረግነው ሴቭ ብሎ ማውጣት። ከዛ ቀጣይ ስቴፕ አድ ጆብ ኤክስፒሪየንስ። አሁን ያው ፍሬሽ ግራጁዌት ናችሁ ተብሎ ይታሰባል። ግን ለምሳሌ ስቱደንት ኮሚቴ ውስጥ ኢንቮልቭመንት ካላችሁ ፕሮጀክቶች እነሱን ማስገባት ይቻላል። ቮለንተሪ የሰራችሁት ስራ። ስለዚህ ስቱደንት ኮሚቴ ብዬ ጽፌያለሁ። ከዛ ሮል ላይ የነበራችሁ ድርሻ ኦርጋናይዝ ማድረግ ከሆነ ኦርጋናይዘር፣ ዲን ከነበራችሁ ስቱደንት ኮሚቴ ሄድ ከነበራችሁ ያንን ማስቀመጥ ይቻላል። ትልቅ ነገር ነው ለሲቪ። ያንን ስራ የጀመራችሁበትን ወቅት፣ ወር፣ ዓመተ ምህረት እንዲሁም ያበቃበትን መጻፍ። ከዛ እንደመጀመሪያው ስቴፕ ሁሉ ሴቭ ብሎ ማውጣት። ናይስ። እንግዲህ ከጆብ ኤክስፒሪየንስ በኋላ ሌሎች አድ የሚደረጉ ያው ኢምፖርታንት ነገሮች ይኖራሉ። እንደ ኢንተረስት፣ ሆቢ። የፍሬሽ ግራጁዌት ሲቪ በጣም ብዙ ነገሮች ይኖሩታል ተብሎ ኤክስፔክት አይደረግም። ነገር ግን በተቻለ መጠን ኮምፓይልድ ሆኖ በጣም ቆንጆ ሆኖ እንዲታይ ማድረግ እንችላለን። ስለዚህ አድ ዮር ፕሮጀክት አለ ለምሳሌ። ስለዚህ ፍሬሽ ግራጁዌት ከሆነ ሪሰርች ታይትላችንን ማስቀመጥ እንችላለን። ሪሰርች ታይትል ጻፍኩኝ ለምሳሌ ዲጂታል ሊትራሲ ያልኩኝ። ከዛ ታይትሉን ኮንትሪቢዩሽን ኦፍ ቴሌብር ኦን ዲጂታል ሊትራሲ። ይሄ የኔ ታይትል ነው ለምሳሌ ሪሰርች ታይትል ማለት ነው ፕሮጀክታችሁ። ስለዚህ ፕሮጀክት ፕሮፖዛልን እንደ አንድ ፕሮጀክት ከዚህ በፊት እንደሰራችሁት አድርጋችሁ ሲቪያችሁ ላይ ኢንክሉድ ማድረግ ይቻላል። በጣም ቀላል ነው። እንቀጥል። አድ እያለን መቀጠል። ፊልድ ኦፍ ኢንተረስት ለምሳሌ ኢንተረስት ከሆነ ያው ብዙ ጊዜ ከሙያው ጋር የሚሄድ ከስራው ጋር አፕላይ ከምታደርጉበት ጋር የሚሄድ ነገር ቢሆን ጥሩ ነው። ራይቲንግ ኤንድ ሪዲንግ ብዬዋለሁ። ከዛ የጎን ቀስት ምልክቷን መጫን ወይም አድ እያላችሁ መቀጠል ነው። ስኪልስ ላይ የተለያየ ፎቶሾፕ ስኪል ካላችሁ፣ የሊዲንግ የኦርጋናይዚንግ ነገሮችን የማቀናጀት ስኪሎች ካላችሁ ኮሚኒኬሽን ብላችሁ መጻፍ ትችላላችሁ። በጣም ቀላል ነው። ከዛ አድ ዩር ስትሬንግዝ ላይ እንደዛው ለምሳሌ መልቲሊንጓል፣ ብዙ ቋንቋ የምትናገሩ ከሆነ ብዙ ቋንቋ መናገር እችላለሁ። መልቲሊንጓል ብላችሁ መጻፍ ትችላላችሁ። ለምን አንድ አድቫንቴጅ ነው ኮሚኒኬሽን እና ስራ ላይ የተለያዩ ቋንቋዎችን መናገር መቻል። ስለዚህ አድ ብሎ በተመሳሳይ መልኩ መቀጠል። ሆቢ ከሆነ ብዙ ጊዜ ሆቢ ለስራው አድቫንቴጅ የሚሆን ነገር ካለ መግለጽ ይቻላል። ካልሆነ ሲምፕሊ እኔ አሁን ፉትቦል ነው ያልኩት። ስለዚህ ሲቪያችሁ ይሄ ነው ማለት ነው። ለምሳሌ ፉል ኔም እዚህ ጋር ረስተሃል እያለኝ ነው። ፉል ኔም መጻፍ ይቻላል። ከዛ በርዝ ዴት የተወለዳችሁበትን ቀን፣ ጾታ የመሳሰሉትን ሴት አፕ አድርጎ ያው
አጠቃላይ ሲቪውን የቀራችሁ ነገር ካለ እንደዚህ ቼክ ማድረግ እንዳትረሱ። ማሪሻል ስታተስ ይላል። ሲንግል ከሆነ ሲንግል፣ ካገባችሁ ሜሪድ ብላችሁ መጻፍ ትችላላችሁ። ናሽናሊቲ ኢትዮጵያን። ላንጉጅ ወሳኝ ነው። ቋንቋ ላይ አማርኛ፣ ሎካል ላንጉጆች የምትናገሩትን በሙሉ መጻፍ። እንግሊዘኛ ኮመን ነው። ፍሬንች፣ ደች ከተናገራችሁ መጻፍ። ኦኬ። ከዛ ቹዝ ዲክላሬሽን ይላል። ይሄ ከታች አይ ቲንክ አት ዘ ኤንድ ኦፍ ዘ ሲቪ የሚጻፍ ነገር ነው። እሱንም ለምሳሌ ያንግ ኤነርጄቲክ ኤንድ ፕሬዘንተብል ብዬ ጽፌያለሁ። ከዛ ፕሌስ ያላችሁበት እና ቀን፣ ከዛ ፊርማችሁን ማስቀመጥ ትችላላችሁ እዛው ሲቪው ላይ። ይሄ አሁን በቃ እንደ ከቨር ሌተር ነው። በጣም ኮምፓይልድ የሆነ ነው። ፊርማ ማስቀመጥ፣ ሰሚት ማለት። ከዛ በኋላ ፕሪቪው ማለትም ሲቪያችሁን ፕሪንት ከማድረጋችሁ ወይም ሴቭ ከማድረጋችሁ በፊት ማየት ትችላላችሁ ምን አይነት ሉክ እንዳለው። አሁን ያንን ነው የማሳያችሁ። ይኸው ፊርሜን አስቀመጥኩ በጣም በቀላሉ አዳልኩት። ያው ሪፍረንስም ወሳኝ ነው። ሪፍረንስ ማለት ስለእናንተ መናገር የሚችል ሰው ሌክቸረራችሁ ሊሆን ይችላል። ለምሳሌ ለማ መንግስቱ አልኩኝ፣ ሌክቸረር አልኩኝ፣ ስልኩን አስቀመጥኩ። ደውለው ስለኔ አስተያየት እንዲሰጥ ሊጠይቁት ይችላሉ። ፍሬሽ ግራጁዌት ከሆናችሁ ብዙ ጊዜ ሌክቸረር ስልክ ነው የምታስቀምጡት። ልምድ ካላችሁ ደግሞ በተመሳሳይ መልክ አለቃዊ ኮሊግ ካላችሁ እንደዛው። ይኸው ሲቪው ይሄን ይመስላል። በጣም ቆንጆ ሲቪ ነው። የሚያምር ሲቪ ነው። ከዛ ፎርማቱን ሌአውቱ ምን አይነት ሲቪ ሌአውቱ መምረጥ ትችላላችሁ። በጣም ቆንጆ የሆኑ ከለሮች የተሰሩ። እንግዲህ ሲቪው አፍተር ኦል ይሄን ይመስላል ማለት ነው። ፎርማት እናንተ ፈለጋችሁ መልኩ መምረጥ። ከዛ ፎቶ ከፈለጋችሁ አድ ማድረግ ትችላላችሁ። ይሄው ፎቶ አድ አርግ እያለ ነው። ፎቶ አድ አርግ፣ ይሄው አድ አርግ። ለምሳሌ ሲምፕል። ዜን ሴቭ። ዜን ኢፍ ዩ ዋንት ፕሪንት፣ ኢፍ ኖት ጀስት ሴቭ። ይህን ይመስላል ሲቪው። በጣም ቴንኪው። በቀጣይ ቪዲዮ ተጨማሪ ማብራሪያዎች ካስፈለገ ሰራላችኋለሁ። ሰብስክራይብ አድርጋችሁ ጠብቁኝ። ቴንኪው።